ኩርምት ብለው ከተቀመጡባት ጥግ ቀና ብለው ወደ ምስራቅ እየተመለከቱ ነፃ የሚያወጣኝ ዘመነ ካሴ ባውቄ ነው አሉ። ጨለማ ነው። የክፍሉ ስፋት ጠባብ፣ አየር እንደፈለገ የማይንሸራሸርበት ነው። በዚህ ጠባብ ክፍል ውስጥ በአንድ ጥግ ላይ የኢትዮጵያ ታሪክ ተቀምጠዋል። አዎ፣ ሰው አይደሉም የተቀመጡት የኢትዮጵያ ታሪክ ናቸው። የሽበት ጸጉራቸው የብርሃን ነጸብራቅ ይመስላል። ፊታቸው ላይ ያለው የዘመን ርሽት የኢትዮጵያን ውጣ ውረድ የተጻፈበት ብራና ነው። እሳቸው ታዲዮስ ታንቱ ናቸው። ዕድሜያቸው ለክብር ዕውቀታቸው ለምርኩዝ መሆን ሲገባው ዛሬ በብረት አጥር ተከልለው ከሰማይ በታች ተቀምጠዋል። ይህ ታሪክ የታዲዮስ ታንቱ ታሪክ ብቻ አይደለም። ይህ ታሪክ የሰው ልጅ እውነትን ፍለጋ ያደረገው የዘመናት ጉዞ ታሪክ ነው። ዓለም እውነትን የሚናገሩ አዛውንቶችን ስትፈራ በእርግጥ በኢትዮጵያ የሆነው በታዲዮስ ታንቱ ላይ የሆነው የመጀመሪያው አይደለም። ዛሬ በ21ኛው መቶ ክፍለ ዘመን አዲስ አበባ ውስጥ የታሰሩት ታዲዮስ ታንቱ ከ1000 ዓመታት በፊት በአቴንስ ከተማ የመርዝ ጽዋ እንዲጠጣ ከተፈረደበት ከሶቅራጠስ ጋር በአንድ መንፈስ ይገናኛሉ። ለምን የተባለ እንደሆን ለምንድን ነው ሥልጣን ላይ ያሉ አካላት የደከማ አቅም ያላቸውን አዛውንቶች የሚፈሩት? ለምንድን ነው የታዲዮስ ታንቱ ስር ተራ የፖለቲካ ስር ሳይሆን የትውልድ ሞራል ፈተና የሚሆነው? በሚቀጥሉት ደቂቃዎች የታዲዮስን ሕይወት ስለ ዘመነ ካሴ በተናገሩት መነሻ በማድረግ ለአማራ ሕዝብ የከፈሉትን መሥዋዕትነት እንመለከታለን። አብራችሁን ቆዩም። የታዲዮስ ታንቱን እስር ጩኸትና ተስፋውን ከፈረንሳይ እስከ ግሪክ ከጀርመን እስከ ኢትዮጵያ በሚዘረጋ የታሪክ ድልድይ ላይ እንፈትሸዋለን። ታዲዮስ ታንቱ ማን ናቸው ለሚለው ጥያቄ መልሱ ወላይታ የሚል ከሆነ ግማሽ እውነት ነው። መልሱ አማራ የሚል ከሆነም ግማሽ እውነት ነው። ታዲዮስ ታንቱ የሰው ልጅ ናቸው። የእሳቸው እስር ትልቁ ምስጢር ያለውም እዚሁ ጋር ነው። አንድ ወላይታ ስለ አማራ ሕዝብ መገፋት ሲጮህ ለኢትዮጵያ ፖለቲካ እንግዳ ነገር ሆነ። የጎሳ ፖለቲካ ቀመር ወላይታ ለወላይታ ብቻ፣ ኦሮሞ ለኦሮሞ ብቻ፣ አማራ ለአማራ ብቻ የሚሰኝ ነው። ታዲዮስ ግን ይህንን ቀመር ቀደዱት። ይህንን ስናይ የፈረንሳዩን ምድር እናስታውሳለን። ኤሚል ዞላ በ19ኛው መቶ ክፍለ ዘመን መጨረሻ ፈረንሳይ ውስጥ አንድ ንጹሕ አይሁዳዊ ወታደር በሐሰት ታስሮ ነበር። ፈረንሳውያን ዝም አሉ። ዞላ ግን አይሁዳዊው አልነበረም። የዛሬው ታዲዮስ አማራ እንዳልሆኑት ሁሉ ዞላም አይሁዳዊ አልነበረም። ግን ዞላ ብዕሩን አነሳ። ጃ አኪዩዝ ወይም እከሳለሁ አለ። ለአንድ ሰው የሚነፈግ ፍትሕ ለሰው ልጆች ሁሉ የሚነፈግ ፍትሕ ነው ብሎ መንግሥትን ተጋፈጠው። ታዲዮስ ታንቱ የዘመናችን ኤሚል ዞላ ናቸው። በፖለቲካ ሳይንስ ይህ ዩኒቨርሳል ሂውማኒዝም ወይም ዓለም አቀፍ ሰብአዊነት የሚባለው ነው። ታዲዮስን ያስፈራቸው የአማራው ስቃይ ብቻ ሳይሆን ፍትሕ ሲገደል የማየት ሕመም ነው። አሳሪዎቹ የሚፈሩት ይህንኑ ነው። ዛሬ አንድ ወላይታ ለአማራ ከቆመ ነገ ኦሮሞ ለጉራጌ፣ ሶማሌው ለአፋር ሊቆም ነው። ይህ ደግሞ የከፋፍለህ ግዛን ማገር የሚሰብር ነው። ታዲዮስ የታሰሩት ይህ አደገኛ የሆነ የመከባበርና የአብሮነት ቫይረስ ወደ ሌሎች እንዳይተላለፍ ተብሎ ነው። እሳቸው በሆነ የወረዱት የዘርን ግድግዳ አፍርሰው የሰውነትን ድልድይ ስለገነቡ ነው። እስቲ አይናችሁን ጨፍኑና አስቡት። የ70ና 80 ዓመት አዛውንት ጉልበታቸው ደክሟል፣ እጃቸው ይንቀጠቀጣል፣ ግን መንፈሳቸው እንደ ብረት የጠነከረ ነው። በጥንቷ ግሪክ ሶቅራጠስ የ70 ዓመት አዛውንት ነበር። የአቴንስ ገዢዎች ወጣቱን ታበላሻለህ፣ አዳዲስ አማልክትን ወይም ሐሳቦችን ታስተምራለህ ብለው ከሰሱት። በእርግጥ ሶቅራጠስ የመሸሽ ዕድሉ ነበረው፣ ግን አልሸሸም። እኔ የአቴንስን ሕዝብ ከእንቅልፉ ለመቀስቀስ የተላኩ ዝንብ ነኝ አለ። ታዲዮስ ታንቱስ ሽብርተኛ ተባሉ፣ አመስቀስቃሽ ተባሉ። አንድ አዛውንት እንዴት ሽብርተኛ ይሆናሉ? መሳሪያ የላቸው፣ ጦር የላቸው። ያላቸው ነገር አንደበትና እውነት ብቻ ነው። በፖለቲካ ሳይንስ ይህ ሞራል አውቶሪቲ ወይም የሞራል ልዕልና ይባላል። አንድ ወጣት ፖለቲከኛ ሲናገር ስልጣን ፈልጎ ነው ይባላል። ነገር ግን ዕድሜያቸው የገፋ ስልጣን የማይፈልጉ ሞትን የማይፈሩ አዛውንት ሲናገሩ ቃላቸው እንደ ነቢይ ይሰማል። መንግስታት የሚፈሩት ይህንን የሞራል ኃይል ነው። ታዲዮስ ታንቱ በእስር ቤት ቅዝቃዜ ውስጥ ሆነው ለዳኞች የሚናገሩት ንግግር ሶቅራጠስ ስለ ፈራጆቹ ከተናገረው አይለይም። እኔን ብትገድሉኝ እውነትን አትገድሉም የሚል መንፈስ ነው። እሳቸው የታሰሩት አካላቸው ስጋት ሆኖ ሳይሆን በውስጣቸው ያለው እውነት የውሸት ትረካዎችን እንደ ሻማ ስለሚያቀልጥባቸው ነው። አዛውንቱ የታሪክ መዝገብ በሲሚንቶ ቤት ውስጥ ተቆልፎባቸዋል። ልክ ናዚዎች ጀርመናዊውን የቲዎሎጂ ምሁር
ዲትሪክ ቦንሆፈርን እንዳሰሩት ቦንሆፈር በክፉዎች ሥራ ዝም ማለት ራሱ ክፋት ነው ብለው ያምን ነበር። ታዲዮስም ታሪክ ሲበላሽ ዝም አልልም ብለው ጮኹ። ዋጋው ግን ከባድ ሆነ። የብቸኝነትና የሕመም ዋጋ። በእስር ቤቱ ግድግዳዎች መካከል አንድ የሚገርም ንግግር አስተጋባ። ታዲዮስ ታንቱ እንዲህ አሉ። እኔን ነፃ የሚያወጣኝ ዘመነ ካሴ ነው። ይህ ንግግር ተራ ንግግር አይደለም። ይህ የፖለቲካ ትንቢት ነው። ይህ ኢንተርጄኔሬሽናል ኮንትራክት ወይም የትውልድ ውል ነው። ታዲዮስ የቀድሞ ትውልድ ዕውቀትን፣ ታሪክንና ፍልስፍናን ይወክላሉ። ዘመነ ካሴ አዲሱ ትውልድ ተግባርን፣ መሥዋዕትነትንና ቁርጠኝነትን ይወክላሉ። አዛውንቱ ታዲዮስ ከሕግ ሥርዓቱ ፍትሕ እንደማያገኙ አውቀውታል። ልክ እንደ ሶቅራጠስ ሥርዓቱ የበሰበሰ መሆኑን ተረድተውታል። ስለዚህ ተስፋቸውን የጣሉት በፋይልና በችሎት ላይ ሳይሆን በወጣቱ ትግል ላይ ነው። ነፃ የሚያወጣኝ ዘመነ ነው ሲሉ ግለሰቡን ብቻ መጥራታቸው አይደለም። የእኔ የታሪክ እውነት ነፃ የሚያወጣው ልጆች ሲታገሉ ብቻ ነው ማለታቸው ነው። በእሳቸውና በዘመነ መካከል ያለው ግንኙነት የአባትና ልጅ የታሪክና የተግባር ግንኙነት ነው። ይህ ንግግር የሥርዓቱን ጀንበር መጥለቅ የሚያሳይ ሲሆን አንድ አዛውንት ፍርድ ቤት ነፃ ያወጣኛል ማለት ሲገባቸው ታጋይ ነፃ ያወጣኛል ካሉ በዚያ ሀገር የፍትሕ ሥርዓት ሞቷል ማለት ነው። ታዲዮስ ታንቱ ዛሬም ታስረዋል። ምናልባት አሁን ይህንን ስትሰሙ እሳቸው በጠባብ ክፍል ውስጥ ተቀምጠው ስለ ኢትዮጵያ እያሰቡ ይሆናል። ወንጀላቸው ምንድን ነው? ማፍቀር። ወንጀላቸው ምንድን ነው? ማስታወስ። በሐሰት ትረካ በሰከረች ሀገር ውስጥ እውነተኛ ታሪክን መናገር እንደ አብዮት ይቆጠራል። የታዲዮስ ታንቱ ታሪክ የኢትዮጵያ ሕዝብ የህሊና ቁስል ነው። እሳቸው በወላይታነታቸው ለአማራው እንደቆሙት ሁሉ ዛሬ ስንቶቻችን ለእርሳቸው ቆመናል? ታሪክ ይመዘግባል። አንድ ቀን እነዚህ የብረት በሮች መከፈታቸው አይቀርም። ያኔ የታዲዮስ ታንቱ ወይ በሕይወት ይወጣሉ ወይም ታሪካቸው በክብር ይወጣል። ግን አንድ እውነት አለ። ሶቅራጠስን የገደለችው አቴንስ ፈራረሰች። የሶቅራጠስ ሐሳብ ግን ዓለምን ገዛ። የታዲዮስንም አካል ማሰር ይቻል ይሆናል። ድምፃቸውን ግን ማፈን የሚቻል አይሆንም። ዛሬ የታዲዮስ ታንቱ ሰማይ የጠቆረ ነው። የፍትሕ ሚዛን እያዘነበለ መስሏል። በኮንክሪት ግድግዳዎችና በብረት ዘንጎች መካከል አንድ የሽበት ዘውድ የደፉ አዛውንት ዛሬም አሉ። ዕድሜያቸው ለክብር፣ ዕውቀታቸው ለመማሪያ፣ ልምዳቸው ለመርኩዝ መሆን ሲገባው ዛሬ በወህኒ ቤት ቅዝቃዜ ውስጥ ተቀምጠዋል። ጋዜጠኛ፣ የታሪክ ተመራማሪና የዘመናችን የኢትዮጵያ የፖለቲካ እንቆቅልሽ የታየባቸው ሰው ታዲዮስ ታንቱ። ብዙዎቹ የታሪክ መዝገብ የሚሏቸው እኒሁ ሰው አንዳንዶች የማይመች እውነት ተናጋሪ ብለው የሚጠሯቸው ዛሬም በስር ናቸው። ለዓመታት ከቤተሰቦቻቸው ርቀው ከሚወዱት መጽሐፍ ተነጥለው በጨለማ ክፍል ውስጥ እንዲኖሩ ተፈርዶባቸዋል። ሰውነታቸው እስር ቤት ቢሆንም መንፈሳቸው ግን አሁንም በኢትዮጵያ ተራሮች ላይ ይሽከረከራል። በዘር ፖለቲካ በታወረች ኢትዮጵያ ውስጥ ታዲዮስ ታንቱ እንዴት ይህንን ድንበር ሰበሩ? እሳቸው እንደሚሉት ታሪክ ዘር የለውም፣ እውነት ጎሳ የላትም። እንደ ታሪክ ተመራማሪነታቸው የኢትዮጵያ መሠረት የተጣለው በመከባበርና በአብሮነት እንጂ ዛሬ በሚነገሩ የጥላቻ ትረካ አይደለም ብለው ያምናሉ። በተለይም አፄ ምኒልክና የአማራን ሕዝብ ሚና በማጠልሸት ለተሰሩ የፖለቲካ ሴራዎች ግንባር ቀደም ተሟጋች ሆነው ቆመዋል። አንድ ሰው እንዴት የወላይታ ሆነህ ለአማራ ትሞታለህ ብሎ በጠየቃቸው ጊዜ የመለሱት መልስ ታሪክ የማይረሳው ነው። እኔ የምሞተው ለሥጋዬ ሳይሆን ለታሪክ እውነታ ነው። አማራ ሲበደል ዝም አልኩ፣ ነገ ወላይታው ሲበደል የሚናገር አይገኝም ነበር ያሉት። ይህ አቋማቸው ነው ለወዳጅም ለጠላትም ግራ የሚያጋባው እንቆቅልሽ ሆኖ ወህኒ ያወረዳቸው። ታዲዮስ ታንቱ ዝም ብለው የሚጮኹ ፖለቲከኛ፣ የታሪክ ምሁርና ጋዜጠኛ አይደሉም። እሳቸው ጋዜጠኛና መረጃን የሚፈትሹ የታሪክ ተመራማሪም ጭምር ናቸው። ወደ እስር ቤት ከመውረዳቸው በፊት በነበሩበት ዓመታት በማኅበራዊ ሚዲያና በተለያዩ የመገናኛ ብዙሃን የሚያቀርቡት ትንታኔ እሳት የለበሰ እሳት የጎረሰ ነበር። መጽሐፍትን ያጣቅሳሉ፣ የቆዩ ሰነዶቹን ይመዘብራሉ። ኢትዮጵያ የብሔር ብሔረሰቦች እስር ቤት ነበረች የሚለውን ትረካ በመረጃና በማስረጃ በምርምር ዘዴ ይሞግታሉ። በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንና የአማራ ሕዝብ በኢትዮጵያ ግንባታ ላይ የነበራቸው ሚና ሲያስረዱ አድማጭን በሚስብ አንዳንድም በሚያስቆጣ ግልጽነት ነው። ነገር ግን ይህ ግልጽነት ዋጋ አስከፈላቸው። በአንድ ወቅት ላይ ስርዓቱ የሚፈራው መሳሪያ የያዘውን ሳይሆን እውነትን ይዞ በፍርድ ቤት የሚናገረውን ነው። ታዲዮስ ቃላትን እንደ ሰይፍ ይጠቀማሉ። አንዳንዶች ንግግራቸውን ለጥላቸው የሚያነሳሳ ብለው ሲከሱ፣ እሳቸው ግን እኔ የምናገረው ስለተደበቀው የኢትዮጵያ እውነት ነው ብለው ይሞግታሉ። ጋዜጠኝነታቸው ከፍርሃት የጸዳ ነው። ዕድሜያቸው የጡረታና የረፍት ቢሆንም
እሳቸው ግን እንደ ወጣት ታጋይ ማይክራፎን ሲጨብጡ ይንቀጠቀጣሉ፣ ይንቀሳቀሳሉ። ይህ ታታሪነታቸውና የማይበገር መንፈሳቸው ነው ብዙ ተከታዮችን ያፈራላቸው። በተቃራኒው ደግሞ የሥርዓቱ ዓይን ያቀላባቸው ይህ እውነታ ነው። አሁን ወደ ጨለማው ምዕራፍ እንምጣ። ታዲዮስ ታንቱ ከታሰሩ በርካታ ዓመታት ተቆጠሩ። እስቲ ላፍታ አስቡት። አንድ በሰባዎቹና በሰማንያዎቹ ዕድሜ ክልል ውስጥ የሚገኝ አዛውንት የልጅ ልጆቹን እያጫወተ በፀሐይ ብርሃን እየሞቀ መኖር ሲገባው ጠባብ በሆነች የእስር ቤት ክፍል ውስጥ ቀኑን ይገፋል። የጤና እክል አለ፣ የእርጅና ድካምም አለም። ምግብ፣ የመኝታ ምቾት፣ የሕክምና ክትትል፣ እነዚህ ሁሉ ለእስረኛ በተለይም ለአረጋዊ እስረኛ የቅንጦት ነገሮች ናቸው። ታዲዮስ ታንቱ ግን ይህንን ሁሉ ተቋቁመዋል። የሚገርመው ነገር በእስር ቤት ቆይታቸውም ቢሆን አቋማቸውን አለመቀየራቸው ነው። ብዙዎች ሲታሰሩ ይለሰልሳሉ፣ ይቅርታ ይጠይቃሉ። ታዲዮስ ግን ብረት ናቸው። አካላቸው ቢደክምም አንደበታቸው ግን አልታሰረም። ፍርድ ቤት ሲቀርቡ የሚናገሩትን ንግግር ዳኞች ሳይቀሩ የሚደነግጡበት ነው። እኔን በማሰር እውነትን ማሰር አትችሉም ይላሉ። ይህ የእስር ቆይታቸው በኢትዮጵያ የፍትህ ሥርዓት ላይ ጥቁር ነጥብ ጥሎ አልፏል። አንድ አዛውንት ምሁር በሐሳብ ልዩነት ብቻ ለዓመታት ማሰር ምን አይነት የሞራል ውድቀት ነው የሚለው ጥያቄ የብዙዎቹን ልብ ትርታ እየነካ ነው። በእስር ቤት ቆይታቸው ወቅት አንድ ልብ የሚነካና ታላቅ የፖለቲካ ትርጉም ያለው ጉዳይ ይነሳል። ታዲዮስ ታንቱ ተስፋቸውን የጣሉት በማን ላይ ነበር? በአንድ ወቅት እኔን ነጻ የሚያወጣኝ ዘመነ ካሴ ነው ብለዋል። ይህ አባባል ቀላል አይደለም። ዘመነ ካሴ የአማራ ፋኖ መሪ፣ የወጣቱ ትውልድ ተምሳሌት። ታዲዮስ ይህንን ሲሉ ምን ማለታቸው ነበር? ይህ ንግግር የትውልድ ቅብብሎሽን የሚያመላክት ነው። እሳቸው በብዕርና በታሪክ ምርምር የተዋጉትን ትግል ዘመነ ካሴ በተግባርና በመሥዋዕትነት እየከፈለ እንደሆነ ያምናሉ። የሕግ ሥርዓቱ ፍትሕ እንደማይሰጣቸው ጠንቅቀው አውቀዋል። ነፃ የሚወጡትም በትግል መሆኑን ተረድተዋል። ዘመነ ካሴ ለሳቸው የልጅ ልጃቸው ያክል ወጣት ነው። የወላይታው አዛውንት በአማራ ወጣት ታጋይ ላይ ተስፋቸውን መጣላቸው የኢትዮጵያ ፖለቲካ ምን ያህል ውስብስብና የተሳሰረ መሆኑን የሚያመላክት ነው። ታዲዮስ ታንቱ ዘመነን ሲመለከቱ የሚያዩት ጉልበትን ብቻ ሳይሆን ለዘመናት ሲሟገቱለት የነበረውን የአማራ ሕዝብ መብት ተከብሮ የእሳቸውም የፍትህ ጥያቄ እንደሚመለስ ተስፋ በማድረግ ነው። ነገር ግን ዓመታት ነጎዱም። ዘመንም የራሱ ፈተና ውስጥ ገባ። ታዲዮስም በእስር ቤት ቆዩ። ይህ የመጠበቅ ዘመን፣ የተስፋና የሰቆቃ ድብልቅልቅ ጊዜ የታዲዮስን የመጨረሻ ዓመታት እጅግ አሳዛኝ አድርጎባቸዋል። ዓይኖቻቸው ወደ ውጭ ይመለከታሉ። ጆሮአቸው የነጻነት ዜና ይናፍቃል። ታዲዮስ ታንቱ ዛሬ የት አሉ? አሁንም እዛው ናቸው፣ አራት ግድግዳዎች መካከል። ይህ ምን ማለት ነው? ይህ የሚያሳየው ነገር ቢኖር በሀገራችን ለእውነት መቆም፣ ለተገፋ ሕዝብ መቆም፣ ከዘርና ከጎሳ ፖለቲካ በላይ ማሰብ ምን ያክል ዋጋ እንደሚያስከፍል አመላካች ነው። ታዲዮስ ታንቱ የወላይታ ተወላጅ ሆነው ሳለ የአማራ ናሽናሊዝም ወይም ብሔርተኛ ጠበቃ መሆናቸው ለብዙዎች የዘር ፖለቲከኞች ምቾት አልሰጠም። የራሴ የሚሉት ማኅበረሰብ ሲገፋቸው፣ የሌላ የሚሉት ደግሞ ሊጠራጠራቸው የሚችልበት ጠባብ መንገድ ላይ ነበር የቆሙት። ነገር ግን አማራው ሕዝብ ታዲዮስ እንደ ራሱ አባት ተቀብሎ አቀፋቸው። የእሳቸው እስር የጋዜጠኝነት እስር ነው፣ የታሪክ እስር ነው። አዛውንቱ ታዲዮስ የታመመች ሀገር ምልክት ናቸው። አገሪቱ ታሪኳን ያከበረች፣ አዛውንቶቿን ያከበረች፣ ሐሳብን በሐሳብ የሞገተች ዕለት ብቻ ነው ታዲዮስና መሰሎቻቸው ነፃ የሚወጡት። ማሰብ ያስፈልጋል። ዛሬ ማታ እሳቸው በሚተኙበት ቀዝቃዛ ፍራሽ ላይ ሆነው ስለምን ያስቡ ይሆን? ስለ ጻፉት መጽሐፍ ወይስ ነፃ ያወጣኛል ብለው ስለ ጠበቁት ዘመነ ካሴ ወይስ ስለ ኢትዮጵያ ሕዝብ ዝምታ? የእሳቸው ሕይወት የሚያስተምረን ነገር ቢኖር ጀግንነት ዕድሜ አይጠይቅም የሚለውን ነጥብ ነው። እውነት ደግሞ ዘር የላትም። ታዲዮስ ታንቱ ለኢትዮጵያ አንድነትና ለአማራ ሕዝብ ሕልውና የተከፈለ ውድ መሥዋዕትነት ናቸው። ታዲዮስ ታንቱ የሚፈቱት መቼ ነው? መልሱ በዳኞች እጅ የለም። መልሱ በፖለቲከኞች እጅም የለም። መልሱ ያለው በሕዝቡ እጅ ላይ ነው። የታሪክ ሰዎች ታሪክ ሲሰሩ ዋጋ ይከፍላሉ። ታዲዮስ ታንቱ ያንን ዋጋ እየከፈሉ ናቸው። አንድ ቀን ታሪክ ይፈርዳል። የዛሬ 10ና 20 ዓመት የልጅ ልጃቸው የዚህን ሰው ታሪክ ሲያነቡ አንድ አዛውንት እውነትን በመናገራቸው ብቻ በጨለማ ቤት ውስጥ አረጁ ተብሎ ይጻፋል። ያኔ ትውልዱ ያፍራል ወይም ይማራል። እስከዚያው ድረስ ግን የታዲዮስ ታንቱ ድምፅ በግድግዳዎች አልታፈነም። ቃላቸው በማኅደር ተቀምጧል። ሕልማቸው በብዙ ሺህ ወጣቶች ልብ ውስጥ ተዘርቷል። ነፃ የሚያወጣኝ ዘመነ ነው ያሉት ንግግር ግለሰቡን ዘመነን ብቻ ሳይሆን የተጀመረውን የትግል ዘመን የሚወክል ትንቢት ሊሆን ይችላል። ታዲዮስ ታንቱ የዘመናችን ሕሊና እስረኛ፣ የታሪክ ተመራማሪና የማይታጠፍ የወላይታ ጽድቅ ለአማራ ሕዝብ ተምሳሌት ናቸው። ክብር ለሚገባው ክብር እንሰጣለን። ፈጣሪ ለታዲዮስ ታንቱ ብርታቱን
ለሀገራችን ኢትዮጵያ ደግሞ ፍትሕ ላክላት። አብራችሁን ስለነበራችሁ እናመሰግናለን። በሌላ ተመሳሳይ ስንደት እስክንገናኝ ሰላም ይስጥልን።